ለሱ አይቀር አዎ ቢመለሱ ነው የሚሻላቸው ለሳቸውም ቢሆን እንዶ ደጋ ለደጋ መንከራተቱ ለጤናቸውም ጥሩ አይደለም እዚሁ የተከበሩበት ስብስብ ብለው ቢቀመጡ ነው የሚሻላቸው መጀመሪያ ይኸውልሽ ልጅሽን ከማንም ጋር አያይዘሽ ከመላክሽ በፊት ነበር እንዲህ ማሰብ የነበረብሽ አስባለሁ የምትይ ከሆነ ልጅሽን ሰብሰብ አድርገሽ በያዝሽ ነበር ቆይ ተምቼት አባቱ ገባ ወይኔ ዳይመንድ ይሄኔ ሌላ ቀን ቢሆን እዚህ ጋር ተጎልተ ነበር ማገኘ አሁን የት አባቱ ገባ ይባላል ዳይመንድ በቃ እኔ ልጅ ቆይ እንጂ ዶክተር እዚህ ድረስ መጥቶ ወዴት ነው የምትሄደው ቆይ እንደዚህ ማድረግ ያውን ትርጉሙ ምንድነው ይኸውልህ ትርጉሙ የሚገባ የሩታን ፊት ስታየው ዶክተርዬ ተበለዚ አንተ እሷን ጥራት እንጂ አንተ ና ተባልክ እንዴ ለምንድን ነው ገብተህ ማጎተት ማታስወጣ ቆይ አንተ ዳይመንድ ቀይ ያለውን ያስካለችን አረቄ እንደጠጣ ሰው አትቅለብለብ ከሌለ ችግር የለውም በቃ ስትመጣ መጥቼ ነበር ነገራት አረ ዶክተር እየጠርቻታለሁ እኮ ዶክተር አንተ ግን ምንድነው ልጅቷ ላይ ምቀኛ የምትሆንበት ምን አለበት ገብተህ ጎትታ አታውርዳት ትቀልዳለህ እንዴ እትዬ ሳሎን አሉ እንዴ ነው ዘልቅ የምጠራት ለሌላ ነገር ቢሆን ዘልቃ ትገባ ነበር ሲያስጠላ በእናትህ አሹ ይኸውልሽ እናቴ ሄደልሽ ማን ነው እሱ የልብሽ ሐኪም ነው ሩታዬ ሄደልሽ ዶክተር ነው አዎ አሹ የተረገመ የለችም ሲለው ጊዜ በቃ ተስፋ ቆርጦ ሄደ እንዴ ለምን አሹ ያምካል እንዴ ዶክተር ተከታዩ ሐኪሜ ነህ መድኃኒቴ ፈዋሼ ነህ ለጭንቀቴ ሐኪሜ ነህ ወይ አንተ ኧረ አንተን እንደው አንደበትህን ዝግት ያድርገው ዳይመንድ ዳግመኛ ቃል ካፋ ይውጣ ምን ሆነ ነው ለሩታዬ እንደዚህ የምትላት እውነት እኮ እንደዛ ያደረኩ ነው ይመስላት መሰላት አልመሰላት ምንም የሚለወጥ ነገር አለ አንተ እኮ ይኸውልህ ኖርክም አልኖርክም ምንም እኮ ዩዝለስ የሆንክ ሰው እኮ አንተ ዝም በል እባክህ የሰው ግማሽ አንተም ለውጠሃል እንኳን እኔ የምልህ እንደው እንዴት አድርገህ አንተ ዶክተሩን እዚህ ድረስ አመጣው አይ ዳይመንድ አጉል መንቅር ዳሚ ወንገር ሲያደርገ ከሩታዬም ሳትሆን ቀር ቶኛሹ በቃ እኔ አንዴ አምኛለሁ ቁስሌ ዳትነካከው ምኑን በቃ የኔው አይለችም አንዴ አምኜ ተቀብያለሁ በቃ ባንተ ቤት የኔን ቆሽት ልታሳረው ነው አይደል እኔ ዳይመንድ ይኸውልህ ቀብረር ብዬ ነው የምኖረው እንዳንተ ፍቅር ይዞኝ ፍቅር እያልኩ እንደውሻ እንደዚህ ያለከለኩ ስልክ ለፈልፍ ለማየት ፈልገ ነበር አይደል እንዳታስቡ እኔ ቀብረር ብዬ የምኖር ሰው ነኝ ወንድም በል እንዲህ ስትል ሰው እንዳይሰማ አዎ የማይደርስ እንዳይመስል በል ያንተ ጭው ያልቅ በቃ እኔ ልቄስ በል አዎ ስትሄድ በዛው ሩታን ቶሎ ተመለሽልኝ በላት እንዳያስመሻት ያስመሻታ አንተ ምን ቤት ነው ደግሞ ምን አገባ ስለሱ እንዴት አይመለከተኝ ኧረ ተዋሹ ኧረ እባክህ ተው ትንሽ አፈርበል እንዴ ሁሉንም እኮ በምኞት ጨረስካቸው እኮ እሺ እኛ ወዴት እንሂድ ይሄው እኛ ዞር እያለ ስንፈልግ አንተ ጋር ጠቅለላ ሁሉንም በምኞት እንደዚህ በሞኖፖል ይዛቸዋል እሺ እኛ ወዴት እናገኘዋናችን እንዴ አልበዛም እንዴ አሁንስ አሃ ደሞ በዚህ ቀና እኔ እኮ አሹቲ ነኝ ዳይመንድ እንደኔ የሰው ፍቅር ይስጥ በል ልጅቷን ተፋታት ይኸውልህ ለራሷ ዶክተር ፍቅር የሌለ ስምጥጥ ብሎ ነው የገባላት በቃ ፍቅር አድርጓታል ተዋት እኔ ምን አልኩኝ አሁን ዳይመንድ ከዚህ በላይ ምን ልትሆን ነበር እንዳያስመሻት ዙጲ ጂኒ ጃንካ ቁልቋል ምናምን ትላለህ እንዴ አንተ ምን አገባ ሲጀመር ቆይ ምን ቤት ነው ምን ጥልቅ አድርገ አንተ እዚህ የምትጠብቀው በር ጭራሽ ሩታን ልትጠብቅ ነው ደግሞ እያወክ ስራዬን ይኸውልህ አሁን ደቂቃ ሳይሞላ እትዬ መጥቶ ሲያፋጡኝ ታላው እዚህ ቁ በቃ የሆነ ነገር ብለህ ሸፍንላት በቃ ምንድነው የምታከብደው አይ እኔ መች እንዳንተ ውሸት ይችልበትና መዋሸቱ ቀላል ነገር መሰለ አታካብድ በእናትህ እድሜ ልክ ከልጅነት ጀምሮ ስትዋሻር እንዴ ኖርከው ለሮማን ቢሆን እኔ ሸፍነላ ነበር ይኸውልህ በልበል ደግሞ ለሩታዬ ቶሎ እንድትመለስ ነገራታው በዛው ልቧ ቅልጥ ብሎ እንዳቀር ኧረ እንዴ አባቴ እናቴ አማት ያቅለጣ ኧረ አንተ ራሱ ቅለጥ ቀልጠ ፈሳሽ አይገኝ ኧረ እባክህ ደግሞ በዚህ በኩል ነው ሄዱት ተቃራኒ አትሂድ ኩኩሻ ባርች እንዴ ምንድነው የሚያስደነግጥሽ መች እረን ያላየውም ምንድነው ያላየሽ ምንድነው የጠየከኝ ምን እሺ ነው ምን ሆነሻል ምንድነው የሚያደናግጥሽ
ኧረ በቃ ባርች እኔ ሙዴ ላይ ለተበታቱና ልሂድ። ቆይ የተፈጠረ ነገር አለ? ኧረ የለም። ለምን እንደዛ አልክ? ቆይ ምን አይተሃል? የሆነ የደበቅሽ ነገርም አለ። ምንድን ነው እሱ? ኧረ ምንም የለም። ቅምጥል ማለቴ ዳይመንድ ሁለቱንም አይታቸዋል? አላየኋቸውም። ለምን ፈልገሻቸው? በቃ ተው፣ እኔ ቤት ልሂድ። ቆይ ወዴት ነው የምትሮጪው? እዚሁ ነኝ ማለቴ ቤት ማዘሯ ጋር ሄዳለሁ። ቅምጥልን ሲጠብቂኝ ብያት ነበር፣ ስመጣ የለችም። ግን እርግጠኛ ነሽ ምንም የተፈጠረ ችግር የለም? አረ ምንም የለም። ምን ይኖራል? እሺ በቃ እቺ ምንድን ነው የሚያሯሩጣት እቺ ልጅ? ስሚ አንቺ እኮ ነው። ምን ፈለግሽ? ባልሳሳት ስምሽ ማን ነበር? ስሜ ምን ይሰራልሻል? አሁን ተናገሪ። ምን ፈለግሽ? ዴቢዬን። እንዴ አንቺ ቆይ ጆሮሽ አይሰማም እንዴ? አልፈልግሽም ብሎ እኮ አባረረሽ አይደል? መስማቱማ ሰማለሁ። እና ሌላ ምንድነው? ዴብስ ደውለ ስልኩ አይሰራም። እና እኔ ፍቅር ምን ይመለከተኛል? ብሽቅ። ለነገሩ እኔ ነኝ ጥፋተኛ አንቺን መጠየቄ። ውይ ዴብ ግን አንዳንድ ጊዜ የምትወስናቸው ውሳኔዎች በጣም ነው የሚያስጠሉት። ሄሎ ማሚ። አረ የለም። እኔ ምን አውቃለሁ ማሚ። እኔ ካሁን በኋላ ስለ ዴብ አይመለከተኝም። እንዴት አበሻቅጦ ጥሎኝ እንደሄደ አላየሽም? አይ ማሚ፣ እኔ ፓስፖርቴን ብቻ ይመልሱልኝ። ከዛ ውጭ ምንም አይነት ነገር አልፈልግም። እንዴት መጣ? ዳይመንድ እንዳስከፋዎች ነገረኝ። እሱማ ከፍቶኝ ነበርኩ፣ ግን ደግሞ እኔም ብለህ ስለመጣ በጣም ደስ ብሎኛል። ብዙ ተስፋ አታድርጊ ሩታ። እዚህ ራስ የመጣሁት ዳይመንድ እንዳስከፋዎች ስለነገረኝ ነው። በእኔ ምክንያት ደግሞ ማንም ሰው እንዲከፋ አልፈልግም እንጂ። አዎ እርግጥ ነው ሩታ፣ ቃል ገብቼልሻለሁ። ግን ደግሞ ለታመመ ሰው መድረስና መዝናናት እኮ ለምርጫ ራሱ እኮ አይቀርብም። አደይ እኮ እኛ ቤት ነው ያለችው፣ አልታመመችም። እናንተ ቤት ምን ትሰራለች? ማሚ ዴቭና ዴኒ ታስታርቃቸው ነው። እውነት? አዎ ዴቭን እየጠበቀችው ነው። በስተ መጨረሻም ሊታረቁ ነው። ጥሩ ነው፣ ደስ ይላል። ግን ደግሞ ደስ ያለክ አትመስልም እንዴ? ለምን ደስ አይለኝም? ደስቷ እኮ ከማንም ሰው በላይ ያስደስተኛል። ታድላ። ማን? ደስታዋ የሚያስደስት ሴት እንዴ ሩት። ቆይ ስለሌላ ሰው ማወራ መስላለሁ እንዴ? ለማንኛውም ካስከፋሽና ካስደበርኩሽ በጣም ይቅርታ። አይ አሁንማ ክሰከኛል። ወደ ስራ መመለስ አለብኝ። አብሬክ ልምጣ? ወሬት እንዴ? ወደ ስራ እኮ ነው ያልኩሽ ሩታ። ወደ ሆስፒታል ነው የምሄደው። ደግሞ አንቺ እኮ በጣም ብዙ ወዳጆች አሉሽ። ዳይመንድ ይቅርታ ካላልካት አልፋታም ስለኝ ነው አንቺ ለማውራት የመጣሁት። ቆይ የቀረሽ የምታወሪኝ ነገር አለ? አዎ። አይ እንዴ ሁለት መልስ? አይ አሁን የለም። እሺ ልሂድ? እሺ በቃ ቻው። ሩታ የመረረ ሀሳብ የለሽም? እሺ በቃ ቻው። እናት ተሻት መጣሽ? እና ምን ላርግ ማዘሮ? ኪንጎዬስ በቃ እሱ ነገር አይሆንልሽማ። ደሞ እኮ በባድራ የሰጠሽ እኔን እንጂ እሱን አይደለም እንዴ። እሱ ማለት አንቺ ማለት አይደለሽ እንዴ? ታዲያ ምን ቀራችሁ? ደሞ አንድ ምክር ልምከርሽ ቅምጥሌ። ምንድነው? ኪንጎን መንከባከብ አለብሽ። እንዴት ያለሽ ነገር አለ እንዴ ማዘሮ? አው ቅምጥሌ ብዙ ነገር አለ። ምን አለሽ? የነገረኝንማ ነገር አልነግርሽም። ይልቅ አንቺ ቶሎ መናደድሽን ተተሽ ለኪንጎ ሚስት ብቻ ሳይሆን መሆን ያለብሽ እናትም ጭምር ነው መሆን ያለብሽ። እሱ የሚልሽን ሁሉ እየሰማሽ ነው ማዘሮ? እንዴት አልሰማውም? ልጅ እኮ ምስኪን ልጅ ነው። ደግሞ የአባትሽ ጸሎት ነው እሱን የመሰለ ልጅ ላይ የጣለሽ። አባባ እኮ እንደ ኪንጎ የነሳው አይደለም የሚመኝልኝ። መቼ ባቡና ብለሽ ቀርቦ መቻወቀውና ኪንጎዬ ለራሱ ሰው ቀና ብሎ አይ አንቺ ነሽ እንጂ ልጁ እያስፈራራሹ እንዴ። እሱ ምን መጥፎ ነገር አለበት? ማዘሮ እሱን እኔ ነኝ ማቀው። እኔ ነኝ እንደ ቤት እያልኩ ስልክ ተደብቄ ማወራው። ግን የታባቷ እንዳለሽ ባግኛት ኖር አለቃተም አንጠባጠባታለሁ። ምን ስላደረገችሽ ነው የምታንጠባጥቢያት? ከዚህ በላይ ምን ታርገሽ? ምን ማረግ ፈልጋ ነበር? ኪንጎን እኮ የሌለ እያስጨነቀችው ነው። እና ምን አስፈራሽ ቅምጥሌ? ቆይ ልጅቷ ምንም ነገር ሳፈልግ እንዴት በተደጋጋሚ ትደውላለች? ደግሞ ከቦሷ ጋር ተስማምታ አስደበደበችው። እሱ የኪንጎ ጉዳይ እንጂ አንቺ አይደለም። እንዴ ማዘሮ ምን ማለትሽ ነው? ኪንጎ ሁሉንም ሰው ያመነ የሰው መጫወቻ ሲሆን ዝም ብለሽ ይያልሽኝ ነው? እሱም እኮ እንዳንቺ ያስባል ቅምጥሌ። ምን ማለትሽ ነው? ምንም እንደማያስብ አታስቢ። ይኸውልሽ በሱ ጣልቃ ገብተሽ እንዲያደርግ እንደዚህ አታድርግ አትበዩ። እሱ እራሱ ሁሉንም ነገር ማድረግ ይችላል። ያድርግ፣ ዝም በዩ። እሱም እኮ ምን ማድረግ እንዳለበት ያውቃል። አይ አይመስለኝም። ለምን አይመስልሽም?
ኪንጎን አታምኚውም? እሱማ አምነዋለሁ እኮ ግን ደግሞ ሰሞኑን ተደብድቦ ከመጣ በኋላ ያመጣው ባህሪ አንቺ ስላልገባሽ እኮ ነው። ግድ የለሽም ለሱ ጊዜ ስጪው፣ ሁሉንም ነገር ያስተካክሏል። እሺ የኔ እንቅልፋ ቆየ እኮ ቤኪ። ማዘሯ ጋር እኮ ገብቼ ስለነበር የኔ ቆንጆ። ምንድነው ደግሞ በቀን እንቅልፍ? ምን ላርግ ብለህ ነው? አደይም የለችም። እና ወንድምሽ ጋር ይሽ? አይ አንተ ቶሎ ትመጣለህ ብዬ አንተን እየጠበቅኩ ነበር። እንደዛ ከሆነ እሺ ነይ በቃ እንዴ። አልናፍቅም እንዴ? እኔ እኮ የናፈቅኩ መስሎኝ ነበር፣ ግን ደግሞ ተሳስቻለሁ። አቤት አቤት። ይሁሉ ቆይ ለምን አልታቀፉም ነው? እሱ ብቻ አይደለም። እሺ ከፍሽ እና እኔ ላምናለሁ። አልነግረም ፈልገህ ድረስበት። ምንድነው እሱ? ላሊ ምሬ ረሳሁት ንገሪኝ እንጂ ላሊ። እንዴት ነው አካባቢ? ሞቅ ደበቅ ሸብረቅ ብሏል። ረጃዋት አንቺ እንዴ ምን ማድረግ ነው? አምጣው እንጂ። ጌታ መጣሽው? አገኘውታ። አገኘውት ደፋር። እንዴው ግን አንቺ መቼ ነው የምትታረሚው? ግን ናጥቄው ምናምን አይደለም። እና ምንድን አመንከኝም አላመንከኝም መሬት ላይ ወድቆ ነው ያገኘሁት። ውይ 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 ከመሬት አግኝተሽ ሰው አይደለም ስልካውን ቀልቡን መሬት ላይ ጥላ እና እኔ ፋራ ነኝ ተመልሼ ሰው ኪስ ውስጥ ምገባው? አረ ምን ቦታሽ ኩኩሻዬ? ምን ብለሽ አንቺ የሰው ኪስ ውስጥ ትገቢያለሽ? እና እኔም እሱን አይደል እንዴ ምን አሁን ቶሎ የፈጠነን ቸንጃትና ፏን በልባት። እሱ ያስማማናል። አይሽ ምን ዘግተሽው ነው? አዎ አንቺ ደግሞ መጀመሪያ ከፍተሽ አትደራደር። ምን ይታወቃል? ስልኩን የሚፈልገው ሰው ደውሎ የሆነ ተተካለሽ በቃ አንቺም ተተብለሽ መደራደር መጀናጀን ነው በቃ። ኦ ሰውዬ የምን ጅንጀና ነው? በሌላ ቋንቋ ድርድር ማለት ነው። እንዴት? የስልኩ ባለቤት ደውሎ ስልኩ ውስጥ ጠቃሚ ፋይል ካለው የስልኩን ዋጋ ከፍዬ ልውሰደው ካለ በቃ ተደራድረሽ ተመልሽለታለሽ። አለቀ። ደግሞ እንደዚህ ጀመራችሁ? እናሳ አንቺ ሸቤ እያለሽ እኮ ነፍ ነገር አምርጦሻል። ጭንቅላትሽ ራሱ መቼ አፕዴት ሆነ? ይኸዋ ምን አልኩሽ? ማን ነው? ማይላቭ ደወለ። ሄሎ ይቅርታ አቶ ዴቪሉም ማልበል እንዴ ድምጽ አደይ አንቺ ቦርኮ እንዴ ምን አደረኩኝ? ጭራሽ ብለሽ ከዴቭ ነው ስልኩን የበላሽው? ኦ ማን ነው ዴቭ ደግሞ? እኔ ምን እበላለሁ? መሬት ወድቆ ነው ያገኘሁት አልኩ አይደል እንዴ? ጭራሽ ከዴቭ ጭራሽ ከዘመዶቼ ትበያቸዋለሽ? ምን አለ እንደው ትንሽ ራቅ ብለሽ እንኳን ብትሰርቂ አንቺ ሌባ። እንዴ አንተ ምንድነው የምትለው? ስልኩን አምጣው። ዝም ብለሽ አትበጥረቂ። በጥራቃ ዝም ስላልኩሽ ነው። ኧረ እባክህ መቼ ነው ዝም ያልከኝ? በቃ ዝም ብለህ አታውራ ዳይመንድ። አምጣው ስልኩን። እንዴ ምንም አይመለከትም ሲጀመር አያገባህም። በቃ አልሰጥሽም። እንዴ አምጣ ስልኩን ዳይመንድ። አንቺ ልቀቂኝ። አልለቅህም። አምጣው ስልኩን። ይኸውልሽ ሴትዮ በእጄ ሰበብ እንዳትሆኝ እንጂ በጠረባ ብዬ ደም በደም እንዳለ ስልኩን አምጣው። በቃ አምጣው ስልኩን። አልለቅህም። አልሰጥሽም። አምጣው ስልኩን ዳይመንድ። እስቲ ምን እንደምታመጫ ይሻሉ። አልሰጥሽም። አምጣው ስልኩን ዳይመንድ። ለቀቂኝ በእናትሽ። የምራችሁ ነው? ልትደባደቡ ነው? አትያትም እንዴት እንደምታፈጥጪ አይናውጣ። ማን ነው አይናውጣ? አንቺ ነሽ ደግሞ ታወሪያለሽ እንዴ? አታፍሪ? አላፍርም። ለምን አፍራለሁ? አልሰረኩኝ። ቆይ ምንድን ነው ያጣላችሁ ዳይመንድ? እስኪ እኔን ስማኝ። ቆይ እቺ እኮ አለሌ ሌባ እኮ ነች። አታፍርም እኮ እንዴ? የዴቭን ስልክ በልታ መልስ ብላ ደግሞ ታፈጥብኛለች። አገርማ እቺ ፈጣጣ። እኔ ሌባ አይደለሁም። በቃ ዝም ብለህ አታውራ። ስልኩን መሬት ላይ ነው ወድቆ ያገኘሁት። የማን ይሁን የማን ምንም አውቀው ነገር የለም። እንዴ ኧረ እባክሽ። አዎ ዳይመንድ፣ አሁን ለሚያይ ከኔ ወስደ ምናምን ልትመልስ አትመስልም። ሙድ በደንብ ገብቶኛል። እሺ ስልኩን አምጣው ዳይመንድ። መልሰህ ግን ለእሷ የምትሰጣት ከሆነ ይደብረኛል ዶክተር። አምጣው አልኳ። በቃ አምጣው። እሺ እንዴት ነው ዶክተሩ ጋር ሄደሽ መድኃኒትሽን ዋጥ አድርገሽ መጣሽ? ቆይ አሹዬ ዳይመንድስ? እንዴ እሱማ ቆየ ከሄደ። ማን እዚህ ያስጠግቶት? ውይ አሹዬ በጣም እኮ ነው ደስ ያለኝ። እኔ የምልሽ እንደው እስኪ እንደው ቆይ ምን አወራችሁ? እንደው ምን አልሽው? አቤት ግርማ ሞገስ፣ አቤት ቁንጅና፣ አቤት መልክ። እንደው እኔ ራሱ እኮ እኔ አሹቲ ራሱ እኮ ምን አለ ዶክተርን ባረገኝ ያልኩት።
ቆይ እንደው እንዴት አድርገሽ ነው እዚህ ድረስ ጎትተሽ ያመጣሽው? በይ አሹዬ፣ እኔ ራሱ እኮ መምጣቱ በጣም ነው የገረመኝ። ይሄ ሁሉ ስራ ደግሞ የዳይመንድ ነው። እሱም ማመስገን አለብኝ። ተይ እንጂ ሩት፣ እኔም እንድትገናኙ የራሴን ያላሰለሰ ጥረት አድርጌያለሁ። አሹዬ፣ አንተንም ጭምር እኮ ነው ያልኩት። ዛሬ ደግሞ ሰላም ተሚልም እንዴ ፍቅር ታያትቺ መንቃራ መንቅርቅር ሰላም አለችሽ አላለችሽ ህይወትሽ ላይ የሚጨምረው ነገር ምን አለ ብለሽ? አይ አሹ፣ የሆነ ነገርማ ሆናለች። በሰላም አይደለም እንደዚህ ሆነ ሄደችው። ማጣራት አለብኝ። አይ ለፊልሽ እንጂ እሷ ምን ሰላም ማለት ታውቃለች? ከሰላም ጋር የተጣላ ሰው እንዴት ሰውን ሰላም ሊል ይችላል? አይ ሩታ እንዴ አምጣው። ስልኩ ያንቺ ነው? አዎ የኔ ነው። እኔ ነኝ ያገኘሁት። የኔ ነው። አገኘሽው አላገኘሽው አላልኩሽ። ስልኩ የራስሽ ያንቺ ነው ወይ ነው ያልኩሽ። እሱማ አይደለም መሬት ላይ ነው ወድቄ ያገኘሁት። እና ቀረሽ ባትጋቲም ነበር ኮተታ። ይጅና የሚያምንሽን ሰው ፈልጊ። አንተ መስዋዕት ላይ ለመጫወት ተቸኩል። ይሄ ስልክ ያንተ ነው አይደለም? እና እናንተ ባልሆነ ነገር ለምንድን ነው እንደዚህ የምትጣሉት? እቺ ናታ አታያትም እንዴ? በእናትህ ዶክተር፣ እኔ ምን አደረኩኝ? አብረን ተስማምተን እንሽጣውና እንካፈል ያልኩት። ሌላ ምን አልኩኝ? እስኪ እሱን ተይ ወሬኛ። እኔ እኮ ዳይመንድ ነኝ። እሺ የእቴን ባል ስልክ ከሚበላ ሌባ ጋር አልተባበር። የራስ ቂቤ ይበላል አንቺ። አንተ እኔ ሌባ አይደለሁም። እሺ ሌባ እንዳትለኝ ድጋሚ። ይሄ እናንተ ጸብማ በስልክ ብቻ አይመስለኝም። የሆነ የግል ጸብማ አላችሁ። ኧረ የት አባቱ አውቀዋለሁ? እኔ እንዴት አውቀዋለሁ? አዎ አንተ እኔ ታባቃለሁ። አሁን ወሬ ትተህ ዝም ብለህ ስልኬን አስመልስልኝ። እኔ ሌለ ጠሩብኛል እንዴ። ቆይ ስልኩን ከየት ነው ያመጣችሁት? እንዴ ስንቴ ልንገርህ፣ መሬት ላይ ነው ወድቆ ያገኘሁት። አንተም አይመለከታችሁም። በቃ ሌላ ወሬ አታብዙ። በጥፊ ብዬ እንዳላንኩሻኩሽሽ አምጪው። ሲመስለኝ ችግራችሁ የስልኩ ብቻ አይመስለኝም። አምጣው እንጂ ወዴት ነው የምትሄደው? ስልኩ ያለው እኔ ጋር ነው። ቆይ በሰላም ነው አምጣው አምጪውና የምትባባሉት? እሱ አንተ ምን አገባ? ደሞ ወደ እኔ ዞርሽ። ለማንኛውም ስትረጋጉ መታችሁ አውሩ። ስልኩ እኔ ጋር ነው። አንተ ምንድነው ዝም የምትለው? ተነጋግራችሁ ነው አይደለ? በሰው ሀቅ ሼማ ይዛችሁም እንዴ እናንተ? እና ዝም ቢያትን ቃጭ ደግሞ ታወራለች እንዴ? ሌባ እንዴት ነኝ ናቀኝ። በቃ ሌባ አትበለኝ አልኩት አይደለ? ዛሬም ሌባ ነገም ሌባ አይደለሁም እኔ። በቃ ሌባ ማን እንደሆነ ማሳያለሁ። እትዬ በቃ እኔ ልሂድ። ውይ አደይ ልጄ ይቅርታ፣ እዚህ ድረስ አስለፋውሽ አይደለ? አረ ችግር የለውም እትዬ፣ ብቻ እሱ ባለበት ሰላም ነው። ለምን እንደሆነ አላውቅም፣ ውስጤ በጣም እየፈራብኝ ነው። አይ እኔ ምን አውቄ፣ ማንንስ ልጠይቅ? የዛች የቤሪ ስልክ እንኳን የለኝም። ሄሎ አልሚዬ፣ ደህና ነኝ። አንቺ እንዴት ነሽ? ዴቭ? አሁንም እየጠበቅኩት ነው፣ አላገኘሁትም። ስልኩ ላይ ብደውልም አያነሳም። አዎ በድጋሚ አደይ ሞክራለት ነበር፣ ግን ይጠራል፣ አያነሳም። እኔ ምን አውቄ ብለሽ ነው አልሚ? እስኪ እዛችን የቤሪን ስልክ ላኪልኝ፣ ከሷ ጋር ከሆነ ልደውልለት። እሺ አልሚ፣ አንቺ አትጨነቂ፣ እኔ ነግርሻለሁ። እሺ ቻው። በቃ እኔ ልሂድ እትዬ። መቼም አደይ አትቀየምኝም አይደል? የኛ እቅድ እንደዚህ አልነበረም። ዴቭን እኔ ያወራዋለሁ። አንቺ በልብሽ ስለመለያየትም ሰርጉን ስለመቶም እንዳታስቢ። ግድ የለም፣ ሁሉም ነገር ቀስ ብሎ ይደርሳል። ብቻ እሱ ሰላም ይሁን። አይ አደይ፣ ያንቺ ስሜት እኮ ይገባኛል። ሴት ልጅ ነሽ፣ መቼም በዚህ ቅስምሽ መሰበሩ አይቀርም። ግን ፈተናዎችን አትጥይ፣ ያጠነክሩሻል። እሺ እትዬ። በይ በቃ አደይ፣ ዴቭ ቀድሞ አንቺ ጋር ከመጣ ደውለሽ አሳውቂኝ። እሺ እትዬ። ሁሉንም ነገር አስቦ ስለወሩኝ በጣም አመሰግናለሁ። ልፋቶት መና እንደማይቀር ደግሞ ተስፋ አደርጋለሁ። አይ አደይ፣ እኔ ምን አደረግኩላችሁ ብለሽ ነው? ይልቅ እንደ በፊታችሁ አንድ ላይ ሆኑ። አይ አልሚ፣ መታ ሁሉንም ነገር ደብላለቀችው አይደለ? አዎ ዴቭን ብዙ ስህተት ሰርቷል፣ ግን ብቻ እንኳን አለፈ። አዎ አደይ፣ ዋናው ደግሞ ማለፉ ነው አይደል? በቃ እኔ ልሂድ። ደህና ዋሉ እትዬ። እሺ ሰላም። እማዬ አደይ ለምንድን ነው የመጣችሁ? ያው ከዴቭ ጋር ላስማማቸው እንዲነጋገሩ ነበር። ዴቭ